አብርሃም እንግዲህ ሁለታችሁንም አልፈልጋችሁም ብሏል አይደለ? ስለዚህ አንቺም ሩትዬም ከልጅሽ ጋር ፈታ ዘና እያልሽ ደመቅ እያልሽ ከልዑልዬ ጋር ነይልን። ሄርሜላ ደግሞ ያው የሄርሜላ እህቶች በዚህ በኩል ከአብርሃም ጋር እንዲሆን ይፈልጋሉ፣ በዛ በኩል ደግሞ ከሌላ ወንድ ጋር እያቀረባበሩ እየለቀቁ ነበርና ከዛ ወንድ ጋር መተሽ ስራሽ ፏፍሽ ብለሽ ስራሽ ስሪ። አብርሃም አይጠቅምሽም፣ አይሆንሽም፣ ለሩትዬ ያልሆነ አንቺ አይሆንልሽም። ገባሽ አይደለ? ስለዚህ ህይወትሽን የምትፈልጊ ከሆነ ራስሽን አክብረሽ የራሳችሁን ህይወት መኖር ትችላላችሁ። ሩትዬ ከልጇ ጋር ፏፍሽ እያለች እኔ ግን የገረመኝ ደስታ የት ገብቶ ነው? የትኛው ጉድጓድ ነው የዋጠው? አረው በሉ ወደ አውሮፓ ተመለሰ መሰለኝና የለም። እንደዛም ሆኖ ግን ሩትዬ ከዚህ በኋላ ከልዑልዬ ጋር ትምጣልን። በቃ ከልጇ ጋር ተስራ ቪዲዮ ከአብርሃም ጋር ባትመጣ እኔ ዛሬ ቪዲዮ ማየት ነው ያስጠላኝ። በቃ ዛሬ ደግሞ በቃ ሶስቱም ይሰበሰባሉ። ሶስቱም ሴቶች አንድ ቦታ፣ አንድ ወንድ ሶስት ሴት አስባችኋል? አንድ ወንድ ሶስት ሴት። ከዚህ ፈጣሪ ይገላግለኝ። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እንግዲህ ትላንትና ፍቅር ያደረገችው ነገር ሁላችንም አይተናል። ዛሬ ደግሞ በድጋሚ እንግዲህ ፍቅር የመጣችው አብርሽና ሩቲን ለማስታረቅ፣ ሄርሜላ ምን አይነት ሰው እንደሆነች፣ አብርሃም እንዴት ሳንጥሎ መሄድ እንደሚችል ለማሳየት እና አብርሽና ሩቲ ወደ ፍቅራቸው ወደ በፊት የነበረው ፍቅር ለመመለስ ነው። ምክንያቱም ከዚህ በፊትም የዛሬ ዓመት አካባቢ እንደዚሁ አንዷ መታ አብርሃምን አፈቅረዋለሁ ምናምን ብላ ከጽጌ ጋር ነው የተጣሉት፣ እንደዛ ነገር ግን ማለት መሰለኝ። እና ያው ከጽጌ ጋር ነው ከማን ጋር ነበረ ፕራንክ ምናምን ለመደራረግ እንትን ያሉትና መሀል ላይ መጣ እንግዲህ እነሱን ለማስታረቅ ሙከራ እያደረገች በኋላ ላይ እኔ ቃንተሽ እንድትመለሽ ነው ብላ ነበረና አሁን እሷ ሀሳቧ ሄርሜላን ከእነሱ ህይወት ውልቅ አድርጋ አስወጥታ ሩቲና አብርሽን አስታርቃ ልትመለስ ነው የመጣችው። በአጭሩ ማለት ነው። እኔ በማውቀው እንደዚህ ነው ይመስለኛል። እና እናንተም እንደዛ ወሰዱት። እንግዲህ ጥሩ ነገር እናያለን ብለን ተስፋ እናደርጋለን። ግን ጥሩ ነገር ካልሆነ ደግሞ ልክ እንደ ትናንትና ወደ ቪዲዮ ከሆነ እባካችሁ በጣም ነው የሰለቻችሁን። በጣም ስልችት ነው ያላችሁን፣ ግሽግሽ ነው ያላችሁን። ምንም ከእናንተ ምንም የምንወስደው ነገር የለም። 30 ደቂቃ ቪዲዮ ትለቃላችሁ። ምንም ትርጉም የሌለው ቪዲዮ ነው የምትለቁትና እባካችሁ አታሳሉችን። ሚዲያው እንዲያስጠላን አደረጋችሁን እኮ